ሰላም ውድ ቤተሰቦች እንዴት ናችሁ? አለሁኝ እግዚአብሔር ይመስገን ደህና ነኝ። ዛሬ በጣም አስፈላጊና ወሳኝ የሆነ ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድነው? በጣም ብዙዎቻችሁ ፓስፖርት አፕላይ ስታደርጉ እየከፈላችሁ ነው የምታደርጉት ማለት ነው። ስለዚህ አንድ ሰው ለምሳሌ ለአንድ ሰው 500 ብር 1000 ብር ምናምን የሚቀበሉ አሉ ማለት ነው። ስለዚህ ለምንድን ነው እናንተ እንደዚህ እየከፈላችሁ አፕላይ የምታደርጉት? በጣም ቀላልና ሲምፕል የሆነ ነገር ስለሆነ ራሳችሁ መመዝገብና አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ እሱን እንዴት ነው የሚለውን ነገር በዚህ ቪዲዮ ሙሉ እያንዳንዷን ፔጅ ክሊክ እያደረኩኝ አሳያችኋለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮ ሌሎች ሰዎች ጋር እንዲደርስ ሼር ማድረግ እና ሼር ማድረግና ቪዲዮውን እስከ መጨረሻው መከታተል ከእናንተ የሚጠበቅ ነገር ነው ማለት ነው። እንግዲህ ቪዲዮውን ከወደዳችሁት ደግሞ ላይክ ታደርጉልኛላችሁ፣ ሼር አድርጉኝ፣ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉ፣ አበረታቱኝ። ቀጥታ ወደ ቪዲዮ ሄዳለሁ ማለት ነው። ስለዚህ አንድ የትኛውንም ዌብ ቤዝድ የሆነ ሲስተም ለመጠቀም የግድ ኢንተርኔት እና ኮምፒውተር ያስፈልጋል ማለት ነው። ወይም ደግሞ ስልካችሁ ሊሆን ይችላል የምትጠቀሙት። ስለዚህ የግድ ግን ኢንተርኔት ያስፈልገዋል ማለት ነው። ከዛ ውጪ አንድ ብራውዘር ተጠቀማላችሁ። ለምሳሌ ዝጋኔ ለምሳሌ ክሮምን በከፍተው እንደዚህ ይሄ ከላይ የምታዩት እዚህ ጋር ያለችው ምንድነው የምትባለው? ይቺ ፓርት ማለት ነው። ይቺ ፓርት ሰርች ቦክስ ነች ማለት ነው። እዚህ ሰርች ቦክስ ጋር እዚህ ጋር ትመጡና እዚህ ሰርች ቦክስ ጋር የምትፈልጉትን ነገር ታይፕ ታደርጋላችሁ ማለት ነው። እዚህ ሰርች ቦክስ ጋር ለምሳሌ አሁን ፓስፖርት ስለሆነ የፈለኩት እኔ ምን ብዬ ጽፋለሁ? ፓስፖርት ብዬ እንደዚህ ጽፋለሁ ማለት ነው። ስለዚህ ፓስፖርት ብላችሁ ስትጽፉ እዚህ ጋር ካሉት አማራጮች ውስጥ የመጀመሪያውን እዚህ ጋር ፓስፖርት የምትለውን ብቻ ክሊክ ታደርጋላችሁ ማለት ነው። ታች ስትወርዱ እዚሁ ብራውዘራችሁ ጋር እንደዚህ ያደርጋችሁ ወደታች ስትወርዱ እዚህ መጀመሪያው ላይ የሚመጣላችሁ ምን ይላል? አፕላይ ፎር ኢትዮጵያን ፓስፖርት ኦንላይን ነው አፕላይ የሚደረገው ማለት ነው። ስለዚህ ኦንላይን ላይ አፕላይ እንዴት አደርጋለሁ የምትለውን ይችን ፓርት ክሊክ አደርጋታለሁ። ሊንኳን ይችን ከፍታታለሁ ማለት ነው። ስለዚህ ይችን ሊንክ ስትከፍቷት ወደዚህ ፔጅ ይመጣላችኋል ማለት ነው። ይሄ ፔጅ ማለት እንግዲህ የኢሚግሬሽን የኦንላይን አፕላይ የማድረጊያ ፔጅ ነው ማለት ነው። ስለዚህ እዚህ ጋር የምታዩዋቸው የተለያዩ ፔጆች አሉ። እነዚህ ፔጆች እያንዳንዳቸው የራሳቸው የሆነ ጥቅም አላቸው ማለት ነው። ከዚህ ውስጥ ለምሳሌ መጀመሪያው ላይ አባውታስ ላይ ልትከፍሉበት የምትችሉበት መንገድ እዚህ ጋር ተቀምጠዋል። ለምሳሌ ንግድ ባንክ በሲቢ ብር መክፈል ትችላላችሁ፣ በቴሌ ብር መክፈል ትችላላችሁ። እነሱን ደግሞ ኮንታክት ማድረግ ከፈለጋችሁ እዛ ኢሚግሬሽን ላይ ያሉትን ሰዎች ኮንታክት ማድረግ ከፈለጋችሁ እዚህ ጋር ስልካችሁ ተቀምጧል። በዚህ ነፃ ስልክ ነው፣ ደውላችሁ ማግኘት ትችላላችሁ። እንዲሁም የኢሜል አላቸው፣ በዚህ ሰፖርት መጠየቅ ትችላላችሁ ብለው አስቀምጠዋል። ነገር ግን ይሄ ስልካቸው በተደጋጋሚ አይሰራም። እኔ ስሞክረው እንግዲህ ያው ከሰራላችሁ እዚህ ጋር የምትፈልጉትን ነገር ደውላችሁ መጠየቅ ትችላላችሁ ማለት ነው። ከዛ ውጪ እዚህ ጋር ሆም ፔጅ ላይ ያለው ይሄ ነው። ሆም ፔጅ ላይ ክሊክ ስታደርጉ ምን አሉት የሚሉትን ነገር እዚህ ጋር ማየት ትችላላችሁ። ስለዚህ ፓስፖርት አሁን አፕላይ ስታደርጉ ሁለት አይነት ፓስፖርት ነው ያለው አይደለ? አንደኛው እርጀንት ፓስፖርት አፕላይ እናደርጋለን፣ አፖይንትመንት ማለት ነው፣ ቀጠሮ፣ የአስቸኳይ ቀጠሮና የፓስፖርት የረጅም ጊዜ ቀጠሮ አለ። ስለዚህ መጀመሪያ ጋር እዚህ ጋር የምታዩት ይሄ ፓርት ማለት ነው ይችኛዋ እርጀንትን አፕላይ የምታደርጉበት ፓርት ነው። ስለዚህ ይሄኛው በብዛት አሁን እየሰራ አይደለም። እንግዲህ ለምን እንደሆነ ያው ቅድም ነገርኳችሁ፣ ስልክ ደውላችሁ ኮሙኒኬት ማድረግ ትችላላችሁ። ይሄኛው ኤርጀንቱ በቀጥታ አሁን እናንተ ኤርጀንት አፕላይ ማድረግ አትችሉም። አሁን ባለው ይሄን ቪዲዮ እየሰራሁላችሁ ባለው ሰዓት ውስጥ ይሄኛውን አፕላይ ማድረግ አትችሉም። ሆነ ቦታ ላይ ስትደርሱ ኢረር ይላችኋል ማለት ነው። ስለዚህ በዛ ኮሙኒኬት ማድረግ ትችላላችሁ። እኔ ግን ማሳያችሁ የረጅም ጊዜ ቀጠሮ አፕላይ የምታደርጉበትን ነው። 500 ብር ምናምን ያልኳችሁ 5000 ነው አይደል ክፍያው። 500 ብር ተጨማሪ ለሚመዘገባችሁ ሰው የምትከፍሉትን ማስቀረት አለባችሁ ብዬ ራሳችሁ መዝግቡ ያልኳችሁ ይሄኛውን የረጅም ጊዜውን ነው። ስለዚህ ፓስፖርት ምን ይላል? አፖይንትመንት የምትለውን ይችን አንድ ጊዜ ክሊክ አደርጋታለሁ ማለት ነው። ይችን ክሊክ ካረኳት እንግዲህ እዚህ ጋር የሪኩዌስት አን አፖይንትመንት የሚል አለ። ይሄ እንግዲህ አግሪመንት ነው። ይሄንን አግሪመንት አንብባችሁ እዚህ ጋር ያለውን ነገር ታነቡና የግድ ምን ማለት አለባችሁ? ተስማምቻለሁ ካላችሁ በመኑ አይ አግሪ ቱ ዘ ተርምስ ኤንድ ኮንዲሽኖቹ ተስማምቻለሁ የምትለዋን ይችን ፓርት ይችን ማለት ነው ክሊክ ማድረግባትን ይችን ፓርት አንድ ጊዜ ቲክ ታደርጓታላችሁ። እንደዚህ ቲክ ከሆነች በኋላ ቀጣይ እዚህ ጋር የምታዩት ስታርት ኢንዲቪጁዋል አፖይንትመንት የምትለዋን ይችን ታደርጋላችሁ፣ ክሊክ ታደርጋላችሁ ማለት ነው። ኔክስት እዚህ ጋር መጣላችሁ ማለት ነው። ስለዚህ የረጅም ጊዜ ቀጠሮ ስታደርጉ ወይም ደግሞ ስታስይዙ የተለያዩ ነገሮች አሉት ማለት ነው። መጀመሪያው ላይ እዚህ ጋር ያለችው ኒው
ፓስፖርት አፖይንትመንት። ምንም ፓስፖርት ከሌላችሁ አዲስ ከሆናችሁ ይቺኛዋን ፓርት ነካላችሁ ማለት ነው። ፓስፖርት ኖራችሁ ግን ልታሳድሱ ከፈለጋችሁ ደግሞ ቀጥሎ ያለውን ፔጅ ይሄን ሪኒዋል ራሱ ይነግራችኋል። ኦር ሪፕሌስመንት አፖይንትመንት ለማድረግ ከፈለጋችሁ ይሄኛውን ፔጅ ትጫናላችሁ። ከዛ ደግሞ ሎስት ከሆነባችሁ ፓስፖርታችሁ ከተበላሽቶባችሁ ከሆነ ጠፍቶባችሁ ከሆነ ደግሞ በዚህኛው ደግሞ አፕላይ ታደርጋላችሁ። የመጨረሻው ፓስፖርት ኢንፎርሜሽን ሰርቲፊኬሽን አፖይንትመንት ለማግኘት ደግሞ ይሄን ትጫናላችሁ ማለት ነው። ኢንኬዝ ወደ ኋላ አንድ መመለስ ከፈለጋችሁ ደግሞ በዚህ ፕሪቪውስ የምትለዋን ይችን ፓርት አንድ ጊዜ ክሊክ በማድረግ ይችኛዋን ፓርት ማለት ነው አንድ ጊዜ ክሊክ በማድረግ መመለስ ወደ ኋላ ትችላላችሁ ማለት ነው። ሶ ወደ ዋናው ስንመጣ አዲስ ፓስፖርት ቀጠሮ ለማስያዝ ስለሆነ እዚሽ ጋር መጣና የመጀመሪያው እዚሽ ፓርት ላይ መጥቼ እዚሽ ጋር ኒው ፓስፖርት አፖይንትመንት የምትለው ምን አረጋታለሁ ክሊክ አረጋታለሁ ማለት ነው። እቺን ክሊክ ካረኩኝ በኋላ እዚህ ፔጅ ውስጥ ይገባልኛል። እዚህ ፔጅ ውስጥ ይገባልኝ በመጀመሪያ አካባቢ ላይ እዚህ ጋር ያሉት ያናለዋን ይነግረኛል። ሪኩዌስት አፖይንትመንት አለ። ቀጥሎ ምን ይላል ሳይት ሴሌክሽን ማድረግ አለብኝ። ይሄ ፓርት ማለት ነው። ይችን ፓርት ያሳየኛል። ይችን ስጨርስ ኔክስት ስለው ቀጥሎ ወደ ዴት ኤንድ ታይም ማለት መቼ ነው ቀጠሮ የፈለጋችሁት እናንተ ፓስፖርቱ አሻራ ለመስጠት መቼ ነው ቀጠሮ የምታስይዙት ሰዓቱ መቼ ነው የሚለውን ፐርሰናል ኢንፎርሜሽናችሁን እዚህ ጋር ታስገባላችሁ። ከዛ ሰመሪ ያለው የመጨረሻ ፔመንታችሁን ትከፍሉና ቅድም ባሳየኋችሁ በቴሌ ብር በሲቢ ብር እንዲሁም ደግሞ በባንክ በመክፈል እንግዲህ የመጨረሻውን ማስያዝ ትችላላችሁ ማለት ነው። ስቴፕ ባይ ስቴፕ እንዴት ነው መዘግበው የሚለውን ነገር እዚህ ጋር ላሳያችሁ ማለት ነው። ስለዚህ እቺ ፓርት የምትሄዱትን ስቴፕ ነው የሚያሳያችሁ ማለት ነው። ለመጀመሪያ ሳይት ሴሌክሽን ትሰራላችሁ፣ ጨርሱ ዴት ኤንድ ታይሙን ታደርጋላችሁ፣ ፐርሰናል ኢንፎርሜሽናችሁን ሰመሪ ኤንድ ፔመንት መጨረሻ ላይ ትከፍላላችሁ ማለት ነው። ይሄ ስቴፕ ነው። ስለዚህ እያንዳንዷን ስቴፕ ባይ ስቴፕ እንሄዳለን ማለት ነው። የመጀመሪያዋ ሳይት ሴሌክሽን የምትለውን እዚህ ጋር መጣና ይችን እሞላለሁ። ለምሳሌ ሳይት ሴሌክሽን ካሉት ከኢትዮጵያ ውስጥ ያሉትን አገሮች እንግዲህ እናንተ ያላችሁበትን ቦታ እዚህ ጋር ተመርጣላችሁ ማለት ነው። ለምሳሌ እኔ ይሄን የመጀመሪያውን አዲስ አበባ ካልኩት አዲስ አበባ ከሆናችሁ አዲስ አበባ ትላላችሁ። ያው ከተማችሁ ይሄን አዲስ አበባ ስትመርጡ ከተማችሁን ከታች አዲስ አበባ ነው የሚመጣው። ለምሳሌ ሐማራ መርጥ ከሐማራ ስር ያሉት ከተሞችን እዚህ ጋር ይዘረዝልኛል ያሉበትን ማለት ነው። የማንን ኢሚግሬሽን ያለበት ቢሮ ማለት ነው። ስለዚህ ባህር ዳርና ደስ ያላችሁበትን አንደኛውን ትመርጣላችሁ። በእያንዳንዱ ሀገር የየራሱ የሆነ አለው ማለት ነው። ለምሳሌ እዚህ ጋር የምትመርጡት ነገር ድሬዳዋ ቢሆን ለምሳሌ ድሬዳዋ ላይ ያለው የማገት ድሬዳዋ ከተማ ብቻ ነው ያለው ማለት ነው። ምን ኢሚግሬሽን እናንተ እዛ ከሆናችሁ ድሬዳዋ ከሆናችሁ ድሬዳዋ ብላችሁ ትመርጣላችሁ ማለት ነው። ነገር ግን የአዲስ አበባ ብዬ ልምረጠውና አዲስ አበባ ሚል ከመረጥኩኝ ኢሚግሬሽን ያለው አዲስ አበባ ከተማ ውስጥ እንግዲህ እዛ አዲስ አበባ ስለሆነ አዲስ አበባ ብዬ እመርጣለሁ። ከዛ በኋላ ኦፊስ በነገራችን ላይ እነዚህ የምታዩቸው ቀይ ምልክት እዚህ ጋር ያለባቸው እነዚህ ማለት ነው። እነዚህ ፓርቶች ማንዳቶሪ ናቸው ማለት ነው። የግዴታ መሞላት ያለባቸው ናቸው። ስለዚህ እነዚህን ሳትሞሉ ሲስተሙ ሊያልፍ አይችልም ማለት ነው። የትኛውም ሲስተም ላይ እነዚህ ነገሮች ካገኛችሁ እነዚህ ነገሮች ማንዳቶሪ ስለሆኑ የግድ መሙላት መቻል አለባቸው ማለት ነው። ስለዚህ ይሄ ኦፊስ የሚለው ማንዳቶሪ ነው። የት ነው የምወስደው? ኢሚግሬሽን ኤንድ ሲቲዝንሺፕ ሰርቪስ የሚሰጥበት ቦታ አዲስ አበባ ከሆነ እዛ ወስዳለሁ ብዬ አስቀምጣለሁ ማለት ነው። እዛ ቢሮ ነው ብዬ አስቀምጣለሁ ማለት ነው። ከዛ ዴሊቨሪ ሳይት አለ። ዴሊቨሪ ሳይት የት ነው? ኢሚግሬሽን ሜን ኦፊሱ ነው ካልኩኝ ሜን ኦፊሱን እዚህ ጋር መርጣለሁ። ይሄንን ከጨረስኩ በትክክል ከሞላሁኝ በኋላ አይታችሁት ከሆነ እዚህ ጋር ያሉትን እንግዲህ እነዚህ ነገሮች እያንዳንዳቸውን በትክክል ስለሞላው ቀጥሎ የት ነው የምሄደው? እዚህ ጋር ኔክስት የምትላለች እቺ ፓርት ማለት ነው። እዚህ ጋር መጥቼ ኔክስት ትለዋለሁ ማለት ነው። ኔክስት ስትሉት ቀጥታ ወደሚቀጥለው ፔጅ ይሄድላችኋል ማለት ነው። ቅድም እንዳልኳችሁ ቅድም ሴሌክሽንን ጨረስኩኝ ራይት አረገልኝ። በትክክል ስትሞሉ እንደዚህ ራይት ያደርግላችኋል። ቀጥሎ ዴት ያስቀምጥልኛል ማለት ነው። ስለዚህ አፖይንትመንት ዴት ኤንድ ታይም ይሄ ማለት አሻራ የምትሰጡበት ቀን ማለት ነው። አፖይንትመንት የመጨረሻው አሻራ የምትሰጡበትን ቀን እዚጋ ያስቀምጥላችኋል። እዚጋ አይታችሁት ከሆነ እያንዳንዱ እዚጋ እነዚህ ቅዳሜና እሁዶች ናቸው ቀይ ያረጋቸው። ሌሎቹ እነዚህ ደግሞ ዲአክቲቬት ያረጋቸው። እነዚህ አሁን ክሊክ ባረግባቸው እነዚህ ምንም አይሰሩ ማለት ነው። ስለዚህ እነዚህ ምንድናቸው? በዚህ ቀን መስጠት አይችሉም ማለት ነው። በዚህ ቀን ቀጠሮ መያዝ አትችሉም ማለት ነው። የትኞቹ ላይ ብቻ ነው የምትችሉት? እነዚህ አክቲቭ የሆኑት ላይ ብቻ ቀጠሮ መያዝ ትችላላችሁ። ለምሳሌ መቼ? ኦክቶበር ላይ ጥቅምት ላይ ዛሬ በሞላው ከ5 ወር በኋላ ጥቅምት ላይ ነው የሚደርስልኝ ማለት ነው። አይ ኖ እኔ ህዳር ላይ ነው የምፈልገው ካላችሁ ደግሞ ህዳር ላይ የምታረጉት እዚህ ጋር ተቀምጠውላችኋል ማለት ነው። ስለዚህ የሁለት ወር እዚህ ጋር ያስቀምጣል ማለት ነው። ለምሳሌ እኔ ጥቅምት ላይ የመቼ ላድርግ ማለት ነው። ጥቅምት ላይ ቀኑ ሮብ ቀን አሻራ ልስጥ ብዬ ካሰብኩኝ ይቻት እዚህ ጋር ሮብ ቀን አረጋለሁ። ማክሰኞ ቀን ላድርኩኝ ካልኩኝ ማክሰኞ እዚህ ጋር ክሊክ አረጋለሁ። አርብ ቀን ካልኩኝ አርብ ቀን እዚህ ጋር አረጋለሁ። ቅዳሜም ካልኩ ቅዳሜ የምሰጡበትን ቀን እዚህ ጋር ትመርጣላችሁ። አክቲቭ የሆኑት ላይ ብቻ። ስለዚህ
ሮብ የሚለው ላይ በ29 ይሰጣለሁ ብዬ እዚህ ጋር ክሊክ ሳረግ አይታችሁት ከሆነ እዚህ ፓርት ላይ እዚች ጋር ምን የቱ ጋር ማለት ነው እዚች ፓርት ጋር አይታችሁት ከሆነ ሰዓቱን ያስመርጣችኋል ማለት ነው። በነገራችን ላይ ይሄ እዚህ ጋር የምታስቀምጡት ሰዓት እዚህ ጋር የሚቀመጠው ሰዓት ያው እኔ እንግዲህ ከዚህ በፊት እኔ ፓስፖርት ሳወጣ ባየሁት መሰረት በዚህ ሰዓት እዚህ ጋር ለፎርማሊቲ ነው እንጂ እዚህ ጋር የምትሞሉት የግድ በዚህ ሰዓት ነው በዚህ ሰዓት ነው እንደናችሁ ምናምን የሚባል ነገር አላጋጠመኝም። አዲስ ነገር ተሻሽሎ እንትን ካላለ በስተቀር ማለት ነው። ሲስተሙ ግን የግድ ከነዚህ ታይሞች ውስጥ አንደኛው መምረጥ መቻል አለባቸው። ምክንያቱም እነሱ ለሰው በየትኛው ሰዓት ነው ሰው በብዛት የሚመጣው የሚለውን ነገር ለማወቅና በርከት ያለ ሰው ለመመደብ ወይ ስራውን ለማቀላጠፍ ስለሚመቻቸው ይሄኛውን መንገድ ይጠቀማሉ ማለት ነው። ስለዚህ ሰዓት የግድ መምረጥ አለባቸው። ይሄ ማንዳቶሪ ነው ማለት ነው። ስለዚህ ይሄንን በትክክል ከሞላው በኋላ ቀጥዬ ምንድነው የምለው ኔክስት ላለው ማለት ነው። እዚህ ጋር ኔክስት ስል ዴት ኤንድ ታይምን አልፎልኝ ቀጥሎ ኢንፎርሜሽን ላይ ይገባልኝ። ፐርሰናል ኢንፎርሜሽን ማለት የእናንተ ፓስፖርት የምታወጡት ሰዎች ፐርሰናል ኢንፎርሜሽናቸው ማለት ነው። በነገራችን ላይ እዚህ ጋር የምትሞሉት ነገር በትክክልና ጥርት ያለ መሆን መቻል አለበት። የስፔሊንግ ስህተት፣ የስም ስህተት፣ የአድራሻ ስህተት ምናምን ካለው ይሄ ፓስፖርታችሁና አይዲያችሁ ደግሞ መታወቂያችሁ ወይ ደግሞ የልደት ሰርቲፊኬታችሁ ላይ ያለው ከተለያየ ሪጀክት ነው የሚደረግባችሁ ማለት ነው። ሌላ ረጅም ጊዜ ቀጠሮ ስለሚወስድባችሁ እዚህ ጋር የምትሞሉት ነገርና ምክንያቱም እዚህ ጋር የምትሞሉት ነገር ነው ፓስፖርታችሁ ላይ የሚጻፈው ማለት ነው። ይሄ በጣም ጥንቃቄ የሚፈልግ ነገር ነው። እዚህ ጋር የምትሞሉትን ነገር በጥንቃቄ መሙላት መቻል አለባችሁ። እዚህ ጋር የምትሞሉትና ልደት ካርዳችሁ ላይ ያለው ነገር ተመሳሳይ መሆን መቻል አለበት ማለት ነው። ስለዚህ ይሄ የግድ በጥንቃቄ መሞላት ካለባቸው ቦታዎች አንደኛው ይሄ ነው ማለት ነው። ስለዚህ ፈርስት ኔም ይላል ማንዳቶሪ ነው። ፈርስት ኔማችሁ ታስገባላችሁ። ለምሳሌ እኔ ጌትዬ ነው ጌትዬ ብዬ ላስገባ። የአባታችሁን ስም እዚህ ጋር ታስገባላችሁ። ካበ እሺ እንደዚህ ብላችሁ ታስገባላችሁ። የአያታችሁን ስም ከየት ከልደት ሰርተፊኬታችሁ ላይ ቢሆን ይመርጣል። ትክክለኛው ማለት ነው። አክሊሉ ስፔሊንግ እንዳትሳሳቱ ማለት ነው። እዛ ጋር ስተት ካለ እዚህ ጋር ስተት ካለ ዲፈረንስ ስለሚፈጥር ችግር ስላለው ማለት ነው። ስለዚህ ኢንአማሪክ ስማችሁን ታስገባላችሁ። እዚህ ጋር በአማርኛ የግድ ነው በትክክለኛው እዚህ ጋር በትክክለኛ ዝም ብዬ ለእናንተ ለማሳየት ስለሆነ ጀስት እንደዚህ ታይፕ እያደረኩት ልለፈው። ከዛ ናሽናሊቲያችሁ የኢትዮጵያ ነው ኢትዮጵያ ብሎ ሰሌክት ያደርግላችኋል። ሌላ ናሽናሊቲ ካላችሁ ከዚህ ውስጥ መምረጥ ትችላላችሁ። ዜግነታችሁ ማለት ነው። ግን ያው በብዛት ኢትዮጵያ ከሆናችሁ ደግሞ ኢትዮጵያ ብላችሁ እዚህ ጋር መምረጥ ትችላላችሁ። ስልክ ቁጥራችሁን በትክክል እዚህ ጋር ማስገባት አለባችሁ። 0906 88 73 62 እንደዚህ ስልካችሁን ታይፕ ማድረግ። ኢሜል አሁን ኦፕሽናል ነው። ስለዚህ ግድ ኢሜል ማስገባት ካላችሁ ኢሜል ታስገባላችሁ፣ ከሌላችሁ ያናክል አያስፈልግም። በርዝ ፕሌሳችሁን በትክክል እዚህ ጋር ማስገባት አለባችሁ። በርዝ ሰርቲፊኬት ኮድ ይቺ ፓርት ማለት ይቺኛዋ ፓርት ማለት ከሰርቲፊኬታችሁ ከይቅርታ ከምን ልደት ሰርቲፊኬታችሁ ላይ አምጥታችሁ የምትሞሉባት ቦታ ነች። በርዝ ሰርቲፊኬት ዩኒክ አይዲ የምትለዋ እዚች ጋር ረጅም ቁጥር አለች። ከዛ ጋር አምጥታችሁ ይችን ትሞላላችሁ ማለት ነው። ስለዚህ ይሄንን ከሞላችሁ በኋላ ረጅም ቁጥር ነው። ጀስት እንደዚህ ታይፕ አድርጋችሁ ትሞላላችሁ። የኦኩፔሽን ይሄ ሄር ከለር ኤንድ ጀንደር ሚል የግድ ነው። ጀንደር ማንዳቶሪ ነው። እነዚህ ኦፕሽናል ናቸው እዚህ ጋር ያሉት። ይሄ ማርታል ስታተስ የጋብቻ ሁኔታችሁ ደግሞ የግድ መሙላት አለባችሁ። ሲንግል ከሆነ ሲንግል፣ ሜሪድ ከሆነ ሜሪድ ነው ብላችሁ። ሌሎቹ ኦፕሽናል ናቸው። ለምሳሌ ቆመታችሁን ማስገባት ትችላላችሁ። እዚህ ጋር የአይናችሁን ከለር ከዛ በኋላ ኢዝ አንደር 18 ኢን አዶፕሽን እነዚህ ነገሮች ትሞላላችሁ ማለት ነው። እነዚህ ነገር በትክክል ከሞላችሁ በኋላ ቀጣይ ኔክስት ስትሉት እዚህ ጋር በትክክል ከሞላችሁ በትክክል ያሳልፋችኋል። እዚህ ጋር አሁን በርዝ ዴት ኢዝ ሪኳየርድ ይላል። እንግዲህ በርዝ ዴት ስለሚያስፈልገው ነው። ከዘላችሁት እንደዚህ ነው የሚላችሁ። እሺ መጀመሪያ እዚህ ጋር እንደምታዩት እንግዲህ መንዙን ታስገባላችሁ፣ ቀጥሎ ዴቱን፣ ቀጥሎ ይሩን ታስገባላችሁ ማለት ነው። ይሄንን በትክክል ካስገባችሁ ወይም ደግሞ አላሳልፍ ካላችሁ እዚህ ጋር ተመጡና በትክክለኛው እዚህ ጋር ክሊክ ታረጋላችሁ። አንዴ ወደ እናንተ ዓመተ ምህረት ወደ ምትፈልጉት ዓመተ ምህረት ትሄዳላችሁ። ለምሳሌ እኔ እንደዛ 1992 ከሆነ ይችን ቀኗን መርጥላትና ኦኬ ላለ የተወለዳችሁበት ቀን ማለት ነው። ይሄንን ከሞላችሁ በኋላ ጀስት ኔክስት ብቻ ማለት ነው። ኔክስት ስትሉት ቀጥሎ እዚህኛው ጋር እንግዲህ ይመጣላችኋል። በነገራችን ላይ እዚህ ጋር እንደምታዩት ከላይ ፐርሰናል ዲቴይል የሚላል አድሬሳችሁን ቀጥሎ እያለ ይሄዳል። ሪጅናችሁ የት ነው ያለው? የናንተ ሪጅናችሁን ታስገባላችሁ። ከዛ በኋላ ሲቲያችሁ የት ነው? አሁንም ሪጅናችሁን ከመርጣችሁ በኋላ ሲቲያችሁን ታስገባላችሁ። ሌሎቹ ኦፕሽናል ናቸው። ወረዳ፣ ቀበሌ፣ ስትሪት፣ ሃውስ ነምበር ኤንድ ፖስታ ቦክስ እነዚህ ኦፕሽናሎች ናቸው። ከፈለጋችሁ መሙላት ትችላላችሁ፣ ካልፈለጋችሁ ደግሞ አለመሙላት ትችላላችሁ። ስለዚህ አድሬስ የሚለውን በትክክል ራይት አድርጎልኛል። ፋሚሊ የሚለውን በትክክል
ራይት አድርጎልኛል። ስለዚህ ፐርሰናል ኢንፎርሜሽንን በትክክል ሪከርድ እያደረኩኝ ነው ማለት ነው። ሌላ ተጨማሪ ፋሚሊ መመዝገብ ከፈለጋችሁ ደግሞ የፋሚሊ የቤተሰባችሁን አካል እዚህ ጋር ደግሞ አድ ማድረግ ከፈለጋችሁ ይቻት አድ ፋሚሊ የምትልዝሽ ካለች ይቺ ፓርት ማለት ነው። አድ ፋሚሊ ብላችሁ ስለ ቤተሰቦቻችሁ ስለ ፋሚሊዎቻችሁ ማካተት ትችላላችሁ። ካልፈለጋችሁ ግን ኔክስት ብቻ ብትሉት እዚህ ጋር ታስመርጣላችሁ ማለት ነው። ስለዚህ የፓስፖርት ስታንዳርድ አለው። ስታንዳርዱ ሪኳየርድ 32 ፔጅ አለ የምትፈልጉት ማለት ነው። እናንተ ስንት ፔጅ ባለ ስንት ፔጅ ነው የምትፈልጉት? 32 ፔጅ ነው፣ 64 ፔጅ ነው፣ 92 ፔጅ ነው? ያው የተለመደው ስታንዳርዱ 32 ፔጅ ነው። 32 ፔጁን ተመርጡና እዚህ ጋር ሰሚት ማለት ነው። አሁን እንግዲህ እዚህ ጋር ሰሚት ስትሉት አሁን እኔ ለእናንተ ለማሳየት እያልኩኝ ቀስ እያልኩኝ የሞላሁት ማለት ነው። እዚህ ጋር የሚመጣባችሁ ኢረር ቶሎ ካልሞላችሁለት ድጋሚ እንያደርጋችኋል ላይ ያሳልፋችሁ ይችላል ማለት ነው። ስለዚህ አሁን እኔ ያሳልፎኛል፣ ግን እናንተ እዚህ ጋር አላሳልፍ ካላችሁ አሁን ያረኩበት ቦታ ላይ አላሳልፍ ካላችሁ ደግማችሁ ምን ማድረግ ነው? መመዝገብ ነው። ምክንያቱም ይህን ሲስተም የተለያዩ ሰዎች ሲሞክሩት ምን ይሆን እንትን አለው ችግር አለው ቢዚ የመሆን ችግር ስላለው እሱን አንድ ማስተካከል መቻል አለባችሁ ማለት ነው። ከዛ በኋላ ፐርሰናል ኢንፎርሜሽናችሁን ቅድም የነበራችሁን እዚህ ጋር ፋይላችሁን ምን ታደርጋላችሁ? አፕሎድ ታደርጋላችሁ። ይሄ ለምሳሌ አፕሊካንት አይዲ ገቨርንመንት ኤምፕሎይስ ኦርጋናይዜሽን አይዲያችሁን መታወቂያችሁን እዚህ ጋር ምን ማድረግ በፒዲኤፍ ትቀይሩትና እንግዲህ እዚህ ጋር ብራውዝ የምትላለች እቺ ይታያችኋለች። እቺ ብራውዝ የምትለዋ እቺን ፓርት ማለት ነው። እዚህ ብራውዝ ታደርጉና ካስቀመጣችሁበት ቦታ በፒዲኤፍ ይሄው ለምሳሌ በፒዲኤፍ እንደዚህ ካስቀመጣችሁ ፒዲኤፍ እቺን ክሊክ በማድረግ እዚህ ጋር ማለት ነው ክሊክ ላድርጋችሁ ኦፕን እንደዚህ ስትሉት ይሄ ፓርት ምን ያደርግላችኋል? አፕሎድ ያደርግላችኋል ማለት ነው። ላይክ እንደዚህ አፕሎድ ይሆንላችኋል። ጀስት በኢሜጅ በፎቶ መልክ ወደ ፎቶ ቀይራችሁ ታስቀምጣችሁ እሱን ታደርጋላችሁ። ከዛ አውተንቲኬሽን በርዝ ሰርቲፊኬታችሁንም በተመሳሳይ እዚህ ጋር ብራውዝ ብላችሁ በርዝ ሰርቲፊኬታችሁን ካለበት ቦታ ላይ አምጥታችሁ ለምሳሌ ይሄ ቢሆን በርዝ ሰርቲፊኬታችሁ ጃስት እንደዛ አድርጋችሁ ምን ማድረግ ነው? አፕሎድ የምትለዋን መንካት ነው ማለት ነው። ስለዚህ ይሄኛው ፐርሰናል ስለሆነ ቆይቺንግ አላስገባትና ጀስት እንደዚህ ነው እንበልና ይሄንን ምን ባርገው አፕሎድ ልበለው ማለት ነው። ስለዚህ አፕሎድ ካርኩት በኋላ ቀጥሎ ምንድነው የሚነግራችሁ? ሰመሪ ነው የሚያወራችሁ። እዚህ ጋር ሰመሪ ነው የሚያወራው ማለት ነው። ስለዚህ ሰመሪያችሁ እዚህ ጋር ቀደም የሞላችሁትን ነገር መቼ እንደምትቀበሉ እንግዲህ ፋይናላይዝድ እያደረጋችሁት ነው ማለት ነው። በትክክል እየሞላችሁ ነው፣ ፋይናላይዝ እያደረጋችሁ ነው። ሪኩዌስት ታይፕ ኒው ነው የጠየቅኩት። ሪኩዌስት ስታተሱ ኤንድ ሪኩዌስትድ ነው ጥያቄ ነው ያቀረብኩት። ሪኩዌስት ዴት ዛሬ ነው እንግዲህ አሁን ለላንተ ቪዲዮ እየሰራው ስለሆነ ሜይ 17 2025 ላይ ነው። ኤንድ አፖይንትመንት ዴት የመቼ ነው? ኦክቶበር 29 2025 ነው። እቺን እንግዲህ እናንተ ምን አድርጋችሁ የምትይዙትና እቺን ስካን አድርጋችሁ የምትይዙትና እንዳትረሱት በዛን ጊዜ የምትሄዱት ነው። ስለዚህ መቼ ይደርሰኛል ፓስፖርቱ እጄ ላይ የሚደርሰው መቼ ነው ካላችሁ ደግሞ ዴሊቨር ዴት ዲሴምበር 8 2025 ላይ ፓስፖርቱ እጃችሁ ላይ ይደርሳል ማለት ነው። መቼ? 2025 ላይ ታህሳስ ላይ ይደርሳችኋል ማለት ነው። ከዛ አፖይንትመንት ታይም ቅድም የመረጥኩት ታይም ይሄ ዝጋለ አፕሊኬሽን ነምበር እቺ በጣም ወሳኝ ነገር ነች። ምክንያቱም ይቺኛዋን መርሳት የለባችሁም። ኮፒ አድርጋችሁ ወይ ደግሞ ሆነ ቦታ ላይ እንደዚህ ኮፒ አድርጋችሁ ማስቀመጥ መቻል አለባችሁ። ምክንያቱም ይቺ ፓስፖርታችሁ የቱ ጋር ደረሰ የሚለውን ነገር የምትከታተሉበትና አሻራ ስትሰጡ አጋጣሚ ከተጠይቃችሁ የምትናገሯት ይቺ ፓርት ነች። አፕሊኬሽን ነምበር በጣም ወሳኝ ነች። ስለዚህ እቺን መያዝ መቻል አለባችሁ ማለት ነው። ስለዚህ ኦፊሱ የት ነው የሚሄደው የሚለው እዚህ ኢሚግሬሽን ኤንድ ሲቲዝን ሰርቪስ ላይ ነው የሚሄደው። ዴሊቨር ሳይቱ ሜን ኦፊሱ ላይ እንደሆነ እዚህ ጋር ያለውን አያለሁ ማለት ነው። ስለዚህ ይሄ ኢንፎርሜሽን የመጨረሻ ሰመራይዝድ የሚያደርግልኝ ፓርት ነው ማለት ነው። ስለዚህ ቀጥዬ ማን ነው የተመዘገበው ምንድነው የሚለውን ኢንፎርሜሽኑን ደግሞ ፐርሰናል ኢንፎርሜሽን እዚህ ጋር አድሬሽን እዚህ ጋር ያስቀምጥልኛል። አውተንቲኬሽን ኢንፎርሜሽን ይቀደም አታች ያረኳቸውን ፋይሎች እዚህ ጋር ያስቀምጥልኛል። እያንዳንዱን የሞላችሁትን ነገር እዚህ ጋር ታስቀምጣላችሁ፣ ያስቀምጥላችኋል። የተሳሳታችሁት ነገር ካለ ምን ታረጋላችሁ? እዚህ ጋር መጣችሁ ወደ ኋላ ባክ ብላችሁ መመለስ ትችላላችሁ። እዚህ ጋር የተሞሉት ነገሮች ደግሞ ትክክል ናቸው ብላችሁ ካሰባችሁ ኮንፎርሜሽን አፕሊካንት ዲቴይል የምትለውን ክሊክ አድርጋችሁ ምን ማድረግ ነው? ኔክስት ማለት ነው። ስለዚህ እንዲ ኔክስት ስትሉት ቀጥሎ አግሪመንት ይፈጥራል ማለት ነው። አያችሁት? የመጨረሻው ምን ጋር ሄደ ማለት ነው? ፔመንት ጋር ሄደ። ስለዚህ እዚህ ፔመንት ጋር ቀደም በነገርኳችሁ መሰረት ቹዝ ፔመንት ሜቶዶች አሉት። እናንተ የምትፈልጉትን ፔመንት ሜቶድ የሚመቻችሁ ለመክፈል የሚመቻችሁን አንደኛ በሲቢ ብር መክፈል ትችላላችሁ፣ ወይ ደግሞ ባንክ ሄዳችሁ ፔይ ዊዝን ሲቢ ወይ ደግሞ ሞባይል ባንክ ላይ መላክ ትችላላችሁ። አለበለዚያ ደግሞ ፔይ ዊዝ ቴሌብር ላይም መክፈል ትችላላችሁ ማለት። ስለዚህ ይሄ የናንተ ምርጫ ነው ማለት ነው። ስለዚህ ይሄንን ተመርጡና ትከፍሉና ክፍያ ትከፍሉና
አጠቃላይ የምትከፍሉትን ብር እዚህ ጋር ያስቀምጥላችኋል። ቶታሉ 5000 ነው የምትከፍሉት። 5000 ብቻ ነው፣ ሌላ ክፍያ አያስፈልጋችሁም። ከዛ ቪው ዲቴል ደግሞ ስለማየት ከፈለጋችሁ ይሄ ፕራይሱን ቶታል ፕራይሱን የምትከፍሉትን ይሄንን ታያላችሁ። ይሄንን ክፍያ ከከፈላችሁ በኋላ አግሪ ቱ ተርምስ ኤንድ ኮንዲሽን የምትለዋን ክሊክ በማድረግ ምን ማድረግ ነው ኔክስት ስትሉት ወደ ክፍያ መንገድ ይሄድላችኋል ማለት ነው። ለምሳሌ እኔ በየትኛው መንገድ ነው ልከፍል የፈለኩት የሚለው እኔ በቴሌብር ከሆነ ቴሌብር እንዲህ ክሊክ አረግና ቀጥዬ አግሪ የምትለዋን እቺን ነክቼ ኔክስት ላታለሁ ማለት ነው። ስለዚህ ኔክስት ስል ከዚህ በኋላ የፔመንት እና የእንትኑን ሜተድ እዚህ ጋር ያስቀምጥልኛል። ፐርሰናል ኢንፎርሜሽን ይኖራል ጋር ሪመምበር ብሎ እዚህ ጋር ያስቀምጥላችኋል እንደ ማስታወሻ። እሱን ትከተሉና አማውንቱን እዚህ ጋር አስቀምጦልኛል። እንግዲህ ያቺ ፐርሰናል ኢንፎርሜሽናችሁ እዚህ ጋር ትቀመጣለች። ምን ይላል? ታንክ ዩ ፎር ሜኪንግ ዛት ሪኩዌስት ፕሊዝ ፎሎ ስቴፕ ቢሎ ፕሮሰስ ፔመንቱን ክፈል ነው የሚለኝ። ስለዚህ ፔመንቱን በምንድነው በባንካችሁ ነው የምትከፍሉት ከዚህ በኋላ ማለት ነው። ሶ እንዴት ነው አፕላይ የምታደርጉት ካላችሁ በዚህ መልክ አፕላይ ታደርጋላችሁ። መጨረሻ ላይ ይችን ፓርት ፕሪንት አድርጋችሁ ማውጣት ነው ማለት ነው። ስለዚህ ፕሪንት ከፈለጋችሁ ጀስት ፕሪንት ታደርጋላችሁ። እንደዚህ ነው ፕሪንት ስትሉት ፕሪንት አድርጋችሁ በሃርድ ፔፐር ማስቀመጥ ከፈለጋችሁ ፕሪንት አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚህ እናንተ የምትከፍሉትን ለአፕላይ ለሚያደርጉ ሰዎች የምትከፍሉትን 500 ብር በቀላሉ ኢንተርኔት ብቻ በመሙላት በ20 ብርና በ30 ብር ኢንተርኔት በቀላሉ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ ስቴፕ ባይ ስቴፕ ይሄንን ዛሬ አሳያችኋለሁ። ቪዲዮን ከወደዳችሁት እንዴት ነው ደግሞ ፓስፖርቴን የምከታተለው ቅድም ነግራችኋለሁ አይደለ? በዚህ በኦርደሩ እዚህ ጋር በነበረችኝ በኦርደር ፓስፖርቴን ደግሞ እንዴት እከታተላለሁ የሚለውን ነገር ደግሞ ከፈለጋችሁ ከወደዳችሁት ይሄንን ቪዲዮ ቀጣይ ቪዲዮ ስራለን እየሱን ብላችሁ ኮሜንት ላይ ከጻፋችሁልኝ ቀጥዬ ቪዲዮን ሰራላችኋለሁ። የዛም ቪዲዮ ለዛሬው ያለኝ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቴንክ ዩ ባይ